ማለት ነው። ይሄ ወይ ልጅቷን አያምጡ ወይ ደግሞ ስራዋን ይቀይሩላት። አፏን መታ ላይ እንደ ቁጭራ ሰው ማለት ነው። ራሷ ቁጭራ ናት እንጂ ሲጀመር ማለት ነው። ቅርታ አድርጉልኝ ግን ስለተናደድኩኝ ነው። እና ይሄ ተገቢ አይደለም። የሰውን ቆሌ ነው እኮ የገፈፈችው። ከፈለገ ለራሱ እንትሮ አይሰራም እንዴ? እነሱ ተማክሮ ስራ ነው። አሁን ያም አውቃለሁ፣ ሁሉም ሰው አምነዋል። ስራ ቢሆን ደግሞ በዚህ ደረጃ በጣም ይደብረው ማለት ሰው እህል ሲጥል ግፍ ነው። የሰውን ግፍ አለው። እሺ ማለት እኛ ኢትዮጵያዊ አበሻ ነን እና ከፍም ማድረግ ይችላሉ፣ ዝቅም ማድረግ ይችላሉ። ከሚዲያም ራሱ ፓወርፉል ናቸው። ሚዲያ ዘው ብሎ ከተነሳቸው ማለት በሱም ማለት ነው። ለምን ይሄ ተገቢ አይደለም። አሁን እኛ ቤት ብንሰራ ማለት ነው እኛ የተማርማን እኮ አይደለንም። እግዚአብሔርን ስላከበርናቸው ስለወደድናቸው በአንድ ስለቆምን እነሱን ስለደገፍን ምን ነው እኛ እኮ ሰው ቤት ነው የምንሰራ። እናትና አባታችን ቤት አይደለም እኮ ሲያመን ተነስተን ሰርተን ጠዋት 5 ሰዓት ተነስተን እነሱ እስከ 6 ሰዓት አሁን እኮ 2 ነው ለነሱ ብለን ሁላችሁም ተገትራችሁ ማለት ነው። ይሄን እንኳን ክብር ለመታው ወደ ሲጋራ ፉክክር ይገባሉ። እነሱ የሚሳደበው የራሳቸው ጉዳይ ነው። የሚሳደቻ ማየት የለባቸውም። እነሱ የሚደግፏቸውንም የሚያከብሯቸውንም የሚወዷቸውንም እነሱንም ስማት አለባቸው። ለምን ነገ ብር እኮ ጠፊ ነው። ነገ ምን እየተባሉ እያለ ዛሬ ሁሉ ዘው ብለው የተባባቸው ክብራቸውን ጠብቀው እንደ ድሮ በፍቅር ቢመጡ ዘው ሁሉም ነው የሚያያቸው የሚያከብራቸው። ላክን ግን እኔ ራሴን ካቀለልኩ ያቀሉኛል፣ ራሴን ካከበርኩ ያከበሩኛል፣ አሰሪዎቼም ማለት ነው። ለምን ልክ እኛ እንደምናከብራቸው ማለት ነው። የሰው ምክር ወይ ልጅቷን እዚህ ሚዲያ ላይ አለጣት እንትሮ አለማሳት ከአፏ የሚወጣው እንዴት አይብን ትናገራለች? ቆሻሻ መጀመሪያ ከፈለገ ዶድራንት ይግዛላት ለሷ ማለት ነው። አይሚማ ጽድት ብላ ነው የምትመጣው። የተከበረች ሰውን የምታከብር ሰውን የምትወድ እንደሷ ቅሌታም አይደለችም። በሷ አትጠራ እቺ ልክስክስ ማለት ነው። የሰውን እግዚአብሔርን የሰውን ደም ብዛት ነው የምታመጣው እቺ ልክስክስ ማለት ነው። እና ክብራቸውን ጠብቀው ወይ ደግሞ አይ እኛ ወዴት አንፈልግም እኛ እኮ እዚህ እግዚአብሔርን በሰብስክራይብ እያስደረግናቸው ላይክ እያደረግናቸው በ2 ስልክ በ3 ስልክ እዚህ 7 ሰው ነው ያለው እኔ ጋር ማለት ነው። እስከ ግቢ እስከሚጠርጉ እስከ ሾፌሮች ለምኜ እስከሚቆጥልላቸው እግዚአብሔር በሚያውቀው ማለት ነው። ሰው እንኳን ይሄን ያህል አይጠነቀቁም። ለወዴሳቸው ክብር ይስጡ። ልጅቷን አያምጡ። የሰውን ምክር ይስሙ። ይሄን አመሰግናለሁ። ጨረሳችሁ? ፍቅር አንቺ አስተላልፊ፣ የቤቱ ባለቤት። አዎ አስተላልፊ። ኦኬ። ለሀይሚዬ ደግሞ እንዲረዳትም እንዲያከብራትም ደግሞ አስተላልፊ። ስለተኙ ነው ዝግ አንቺ አየሁ። እኔ መጀመሪያ ለብሩኬ ነው። እኛ ብሩኬን የምናውቀው ሴት ሲያከበር ሁላችሁም ተናግራችሁታል። ለሰው ቦታ እንዳለው ሀይሚም እንደዛው እና አሁን ይሄ የሚሰሩት ስራ እነሱን አይመጥንም። ብዙ ሰው እያሳጣቸው ነው። እኛ አሁን እኮ እነሱ ገና መጡ ሲባል ልባችን ይመታል። ምንድን ነው ይዘው የሚመጡት? በፊት እኮ እንዴት ጓጉተን ነው የምንጠብቃቸው። አሁን እኮ ፈርተን ነው የምንጠብቃቸው። ምን ይዘው ይመጣሉ? ይጣላሉ። ለምን እነሱ ለእኛ አያስቡም? እኛ እኮ ካላየን እኮ ዩቲዩብ አይከፍላቸውም አይደል? ለምን? ከምንም በላይ የሰው ፍቅር ይበልጣል። ስለወደድናቸው ነው በዚህ ሰዓት ራሱ ቁጭ ብለን ስለ እነሱ የምናወራው። ሰው እርስ በርሱ የሚጣላው ለእነሱ ብሎ ነው። ለምን ይሄን አያስቡም? እቺ የመጣችው እርጉዝ እነሱን አትመጥንም። እኛ ብሩኬን የምናውቀው ሌላ፣ አርግዛ የመጣችው ሌላ። እኔ ንግግር ራሱ አልችልም። እውነት በጣም ተናድጃለሁ በዛሬው ቪዲዮ ማለት ነው። እኔ ሲጀምር ዛሬ ቪዲዮንም አላየሁት። ብሩኬ ደግሞ ምን ይላል? እኔ የሆነ ስራ ስጀምር ሁሉም ያቃጥርብኛል ይላል። ይሄ አንተን ስለማይመጥንክ ብቻ ነው። ማንኛውም ሰው ቢሰራ እኛ የማንንም አናይም። እናንተን ስለምንወዳችሁ ነው የእናንተን ብቻ የምናየው። በዚህ ሰዓት ራሱ ቁጭ ብለን ስለ እናንተ የምናወራው ስለምንወዳችሁ ብቻ ነው። በጣም እኛ እውነት ነው የምለው። እኔ ቤተሰብ ሚሴጅ ራሱ ቢልክልኝ የእነሱን ቪዲዮ እያየው ገብቻ ላይ
በጣም ስለምንወዳቸው በጣም ስለምናከብራቸው ማለት ነው። ለምንድን ነው የማይረዱት? በቃ ይሄ ስራ እነሱን አይመጥንም፣ ይቆምልን እና እኔ ንግግር አልችልም። እናንተ ጨርሱት። ይቅርታ ግን እውነት እኔ በጣም ተናድጃለሁ በዛሬው ቪዲዮ በልጅቷ ማለት ነው። ልጅቷ እነሱን አትመጥንም፣ አትምጣ፣ በቃ አትምጣ። ልጅቷን አንፈልጋትም፣ አትምጣ። በቃ እኛ እንደፈለጋቸው ሆኖ ሀይሚና ብሩኬ ይምጡ። ሶስተኛ ሰው አንፈልግም። የፈለገ ስራ ቢሆንም አንፈልጋትም። እሷ አትመጥናችሁ። እኛ እኮ በቃ እኔ እንጃ። እኔ ምን ብዬ ልናገር? እናንተ ተናገሩ እስኪ። እኔ ግን ነገ ማለት ነው እኔ ነገ ሀይሚ ማለት ነው ከቤቷ እንደዚህ አንገቷን ጎትታ አውጥታ ውጭ እመጣላለሁ።